ወላጆች ትኩረት እንድትሰጡበት በማሰብ ነው ቪዲዮ የምሰራው። እያንዳንዱ ልጅ ስማርት ስልክ እጁ ላይ አለ። የኔ ፖይንት አሁን የዛሬው እዛ ላይ የሚያጠነጥን ነው። ትኩረቴን የሳቡ እና ይሄን ቪዲዮ እንድሰራ ያስገድደኝ አብዛኛውን ነገር ወላጆች አያውቁትም ከሚል ሳይሆን ልጆች ስልኮቻቸውን ክላስ ውስጥ ይጠቀማሉ። አሁን ይችን ለወላጅ ላስተላልፍ የፈለኩት መልእክት ክላስ ውስጥ ራሱ እንደሚጠቀሙ በተወሰነ ደረጃ መረጃ ላቀብላችሁ ነው የመጣሁት። በጣም ቀላል ነው። ልጆቻችሁ ስልኮቻቸውን ትምህርት ቤት ውስጥ ስላችሁ ክላስ ውስጥ ነው እያልኩ ያለሁት። ከትምህርት ቤት ትምህርት ሊለያይ ይችላል። አንዳንዱ ሰው ጥብቅ ነው። ስልክ ክላስ ውስጥ ይዘው ላይገቡ ይችላሉ። አላቅም። ሴቲንግ ትከፍታላችሁ። ሴቲንግ ከከፈታችሁ በኋላ ቀጥታ የምትሄዱት የት ነው? ስክሪን ታይም። ስክሪን ታይም ትነካላችሁ። ምን ነው የምታደርጉት? ከዛ ይሄ ታያችሁ እዚህ ጋር ሲ ኦል አፕ ኤንድ ዌብሳይት አክቲቪቲ፣ እሱን ትነካላችሁ። እኔ አሁን ዋና ለእናንተ ወደ እናንተ ያመጣኝ ጉዳይ ይሄ ነው። ስክሪን ታይም ትከፍታላችሁ። ስክሪን ታይም ስትነቁ ሴቲንግ ነው የምትገቡት። ሴቲንግ ስክሪን ታይም። ከዛ ይሄን ሲያመጣላችሁ ሲ ኦል አፕ ኤንድ ዌብሳይት አክቲቪቲ ትነካላችሁ። ለማንኛውም ይሄ በቀን ነው። የዊክኑ ሪፖርት ከፈለጋችሁ የዊኩን ትነካላችሁ ማለት ነው። ከሚጠቀሙት አጠቃላይ ሰዓት በተጨማሪ በዋናነት የተጠቀሙት የት ነው በስንት ሰዓት ነው የሚለውን እንድታዩልኝ ይፈልጋችኋል። ከ6 AM ኖርማሊ ክላስ ያለው እስከ ስንት ሰዓት ነው? ከ8 እስከ 3 ነው አይደል? እዚህ ጋር ነው ትኩረት የምታደርጉት። እና አብዛኛዎቹ ልጆች ክላሱ ሲጠቀማሉ አይጠቀሙ የሚለውን እዚህ ጋር ነው የምታዩት። እዚህ ጋር ታያላችሁ እና ሊስቱን እዚህ ጋር ታያላችሁ። አብዛኛው የሚጠቀሙትን ዝርዝሩን እዚህ ጋር ሳያችሁ ምን እንደተጠቀሙ ዝርዝር እዚህ ውስጥ ያሳያችኋል። ታያችኋል አይደል? በቃ የነካካችሁ ብቻ እያንዳንዷን የነካካችሁ ማየት ነው ዝርዝሩ። ለምሳሌ ቲክቶክን ስጫ ነው። ቲክቶክን በስንት ሰዓት ላይ በየትኛው ሰዓት ላይ ምን ያህል እንደተጠቀመ ይነግራችኋል ማለት ዝርዝሩ። ስለዚህ ሁሉ ነገር በእጃችን ያለው። ይሄንን የማናረግ ቤተሰቦች ካለ እንድናረግ ነው ይሄን ቪዲዮ የሰራሁት። በጣም ችግር ውስጥ ነው ያለ ነው እንደ ቤተሰብ ማለት ነው። እና የመረጃ ማለት ማወቅ አይከፋም። እዚህ ጋር ኢንስታግራም እንደዚህ ቼክ ታደርጋላችሁ ማለት እየገባችሁ ይሄንን ተመልከቱ። ከዛ ምንም እንግዲህ እድለኛ ከሆናችሁ ልጆቻችሁ ፕሮፐርሊ አግባብ ባለው መንገድ ነው ስልካቸው ሊጠቀሙ የሚችሉት። ካልሆነ ግን በጣም አስቸጋሪ ነው፣ እርምጃ መውሰድ አለባቸው። ከባድ ነው። በተለይ ልጆች ክላስ ውስጥ የተደበቁ ስልካቸው የሚጠቀሙ ከሆነ ያው ታውቃላችሁ በጣም ከባድ ነው። እንደ ወላጅ ልጆቹ በቴክኖሎጂ ዙሪያ ያላቸው ከኛ የተሻለ እውቀት ስለሆነ አንዳንዴ ነው ለምሳሌ ይሄን ከነኩት ይሄን ታያችሁ እዚህ ጋር ተርን ኦፍ አፕ ኤንድ ዌብሳይት አክቲቪቲ ማድረግ ይችላሉ እናንተ መሸወድ ከፈለጉ ማለት ነው። ሴቲንግ ውስጥ ከገባችሁ በኋላ ስክሪን ታይም ስትነኩ እንደዚህ ሊያጋጥማችሁ ይችላል ስልኩን ስትከፍቱት ማለት ነው። ይሄ ማለት ዲሴብል አድርገውታል ማለት ነው። እንትኖቹ መረጃው እንዳይታይባቸው እንደዚህ ማድረግ ይችላሉ። ስለዚህ እናንተም እንደምታደርጉት ስክሪን ታይም ስትነኩ እንደዚህ ከሆነ ምንም መረጃው ከሌለ ዳታው እዚህ ጋር ከሌለ ዩሴጁ የተጠቀሙት ነገር የማያሳያችሁ ከሆነ ምንም ታደርጉት እዚህ ጋር አፕ ኤንድ ዌብሳይት አክቲቪቲ የሚለውን ስትነኩት ፐርሚሽን ይጠይቃችኋል። ማብራት ማለት ኦን እንድታደርጉት ማለት ነው። ስለዚህ የስ ተርን ኦን አፕ ኤንድ ዌብሳይት ስትሉት ዳሴት በጣም ያው ቀላል ነው ማለት ነው። ይሄን ታደርጋላችሁ። ያው ቅድም እንዳየነው ውስጥ እየገባችሁ ቼክ ታደርጋላችሁ። እኔ ደጋግሜ እንዳልኩት በዋናነት የፈለኩት ምንድነው በትምህርት ሰዓት ያለው ላይ ነው ፎከስ እንድታደርጉ፣ ሌላው እንዳለ ሆኖ ማለት ነው። በትምህርት ሰዓት የሚያደርጉት ነው ክላስ ውስጥ ሆነ ያለው አይመን እዚህ ጋር ቼክ የምታደርጉት ሳይቱ ላይ ከ6 AM እስከ 6 PM ባለው እዚህ ውስጥ ባለው ሰዓት ተጠቅመው አልተጠቀሙም። ለምሳሌ ላንች ብሬክ ላይ ሊሆን ይችላል 12 PM ላይ እሱ ችግር የለውም። ለምሳሌ 30 ደቂቃ ማናላቸው 30 ደቂቃ መጠቀም ይችላሉ።
እሱን። ከዛ ውጭ ከጠዋት ገብተው ከኤተሪ እስከ ምሳ ባለውና ከምሳ በኋላ እስኪወጡ ድረስ ባለው ጊዜ ውስጥ ይጠቀማሉ ማይጠቀም። እችን ዋናው ነገር ፎከስ እንድታደርጉ ፈልገው እችን እዚህ ውስጥ ነው። ይሄን አድርጉ። ከዛ የእናንተን ምላሽ አይቼ የለቀቁላችሁ መረጃ ከጠቀማችሁና የእናንተን ምላሽ ካየሁ በኋላ ደግሞ ወደፊት ተጨማሪ ነገር ካለ ለማጋራት እሞክራለሁኝ። በተረፈ ግን አብዛኛዎቹ ልጆች ክላስ ውስጥ ስልክ ይዘው መግባት ካልተከለከሉ በስተቀር ስልክ ይዘው የሚገቡ ከሆነ ደፍነሌ ስልካቸውን ይጠቀማሉ። ክላስ ውስጥ ቼክ አድርጉ። ልጆቻችሁን ደግሞ እንትን አድርጉ፣ ጉግል አድርጉ፣ ሰርች አድርጉ። ልጆች ከ2 ዓመት በታች ስክሪን እንግዲህ ሳይንሱ አይፈቅድም ከ2 ዓመት በታች እና ብዙ ወላጆች ግን ልጆቻችንን ዝም የምናሰኘው ያው ስማርት ስልክ ወይም ደግሞ ታብሌት በመስጠት ነው። እዛ ላይ ቢዚ እንዲሆኑ እያልን ግን በጣም ዳሜጂንግ ነው። በጣም እኔ አይደለም ያልኩት፣ ያው የተረጋገጠ ነው፣ የተጠና ነው። እሱን ደግሞ ሞር በራሳችሁ መንገድ ሰርች አድርጉ፣ ጠይቁ። ምንም ችግር የለም። ቴክኖሎጂ በእጃችን ነው ያለው። አድርጉ። እኔ በሚቀጥለው ቪዲዮ አስፈላጊ ከሆነ ተዘጋጅቼበት ይሄን አጣርቼ እመጣለሁ። ግን እስከ 2 ዓመት ግን እንደማይፈቀድ አውቃለሁ። ስክሪን አብዛኛው ልጆቻችን እኔ ብዙ ቦታም ሄጄ ሳይ ከራሴም ተሞክሮ ልጆቹ አብዛኛዎቹ ልጆች ውጪም ቤት ውስጥም ስክሪን ላይ ነው የምናያቸው። ለዛሬው እንግዲህ በዚህ እንለያይ። አመሰግናለሁ።